ይሄንን ችግር ለአንዴና ለመጨረሻ ጊዜ እንፍታው። ቴሌግራም አዲስ አካውንት ስንከፍት አካውንታችንን ሎጋውት ብለን እንደ አዲስ ሎጊን ለማለት ስንሞክር ወይም ደግሞ በሌላ ዲቫይስ አካውንታችንን አድ ለማድረግ ስንሞክር እንደዚህ ፕሪሚየም ይጠይቀናል። ይህ የሆነበት ምክንያት ቴሌግራም ወደ ኢትዮጵያ ስልክ ቁጥር ሜሴጅ ሲልክ የተጋነነ ወጪ ስለተጠየቀና ይሄንን ወጪ ደግሞ እኛ ከቨር እንድናደርግ ይፈልጋል። እኛ ደግሞ ብዙ ወጪዎች ያሉብን ሰዎች ነን፣ አንከፍልም። በዚህ ቪዲዮ እንዴት ያለምንም ክፍያ በቀላሉ ሬጂስተር እንደምናደርግ በሁለት መንገዶች አሳያችኋለሁ። የመጀመሪያው መንገድ የሚሆነው VPN መጠቀም ነው። ሁለተኛው ደግሞ ቴሌግራም ኤክስ የተባለውን አፕሊኬሽን መጠቀም። አሁን የመጀመሪያውን መንገድ አሳያችኋለሁ። VPN እንጠቀማለን። መጀመሪያ የምታደርጉ ከፕሌይ ስቶር ላይ ሱፐር VPN ብላችሁ ሰርች በማድረግ ይሄንን አፕሊኬሽን ታወርዳላችሁ፣ ወይም ደግሞ ማንኛውንም VPN መጠቀም ትችላላችሁ። ወደ ይሰራልኝ በዚህ VPN ነው ላሳያችሁ። ይህ አፕሊኬሽን ነው እንደምታዩት። ወደዚህ ትገቡና በፈለጋችሁት ሀገር ኮኔክት ማድረግ ነው። ቀላል ነው። እዚህ ጋር ሎኬሽን መምረጥ ትችላላችሁ። እኔ ዝም ብዬ ጀርመን ልበለው። ከዛ ራሱ ኮኔክት ያደርግና ኮኔክት እስከሚል እንጠብቀው። እንደዚህ ኮኔክት ካለ በኋላ ኮኔክት ሆኗል ማለት ነው። ቀጥታ ወደ ቴሌግራም ነው የምንገባው። እዚህ ጋር 2519 ብለን እናስገባለን። የሀገር የኢትዮጵያ ኮድ ነው፣ የሀገር ኮድ። ከዛም በኋላ እዚህ ጋር ስልክ ቁጥር ነው የምታስገቡት። የኔ ሳፋሪኮም ስለሆነ 9 ላጥፋና 7 ላድርገው። ልክ በዚህ መንገድ ነው የምታስገቡት። ከዛም አሮን ነክታችሁ የስ ትሉታላችሁ። ከዛ እዚህ ጋር ኢሜይላችሁን አስገቡ ይላል። ይሄ አዲስ አካውንት ልከፍት ስለሆነ እናንተ የራሳችሁን ኢሜይል አስገቡ። እኔ ሳይን ኢን ዊዝ ጎግል ማለት እችላለሁ። እዚህ ጋርም ኢሜይሉን ማስገባት ትችላላችሁ። ከፈለጋችሁም ይሄንን መንካት ትችላላችሁ። ከዛ ከኢሜይላችሁ ውስጥ አንዱን ያስመርጣችኋል። እኔ አንዱን ነክቼ እገባለሁ። ከዛ ወደ ስልክ ቁጥራችሁ እንደዚህ ሜሴጅ ይላካል። ይሄንን ሜሴጅ ስታስገቡለት ራሱ ያስገባላችኋል። እኔ አለው ብዬው ስለነበረ ራሱ የተላከው ሜሴጅ አውቶማቲካሊ ፓስ ያደርገዋል። አሁን ያለ VPN ቢሆን ግን ይሄንን ኮድ አይልከውም ነበረ እና VPN የሚጠቅመው እዚህ ጋር ነው። እዚህ ጋር ስም አስገቡ ይላችኋል። የፈለጋችሁትን ታስገባላችሁ። የራሳችሁን ስም እዚህ ጋር ባታስገቡም ኦፕሽናል ነው መግባት። ስም አለማስገባትም ትችላላችሁ። ይሄው በቀላሉ በመጀመሪያው መንገድ አካውንታችንን ከፈትን። በቀጣይ ደግሞ ሁለተኛውን መንገድ አሳያችኋለሁ። ማለትም ቴሌግራም ኤክስ የተባለውን አፕሊኬሽን ከፕሌይ ስቶር ላይ አውርደን ሬጂስተር እናደርጋለን። ወይም ደግሞ እናንተ ሎጊኢንም ሆነ የምትፈልጉትን ታደርጋላችሁ። እኔ አዲስ አካውንት ነው እየከፈትኩ ማሳያችሁ። ብዙ ጊዜ የሚያስቸግረው አዲስ አካውንት ስለሆነ ላሳያችሁ። በመጀመሪያ ቴሌግራም ኤክስ ማለት ይሄ የማሳያችሁ አፕሊኬሽን ነው። ይሄንን ትነካላችሁ። ከዛ እዚህ ጋር ስትገቡ የፕላስ ምልክቱ ስር 2519 ብላችሁ እንደዚህ ትጽፋላችሁ። 9 እዚህ ጋር ነው የምትጽፉት፣ ልክ እንደዚህ ማለት ነው። ከዛም በኋላ ኢትዮ ቴሌኮም ከሆነ 09 ከዛ ቀጣዩን ማለት ነው 09 ሳታስገቡ፣ ሳፋሪኮም ከሆነ ደግሞ ይሄንን 7 ታደርጉና 07 ተጽፏል፣ ቀጣዩን ቤቱን ታስገባላችሁ ማለት ነው። እኔ ላስገባ። ልክ እንደዚህ ይገባል ሳፋሪኮም። ከዛ የቀስት ምልክቱን ትነካላችሁ። ኢሜል አድሬስ አስገቡ ይላችኋል። ኢሜል ሁሉ ጊዜ የምትጠቀሙበትን ስልካችሁ ላይ አክሰስ የምታደርጉትን ኢሜል ተጠቀሙ። ወደዚህኛው ኢሜል ስለሆነ ቬሪፊኬሽን ኮድ የሚላክላችሁ እኔ ላስገባ። በትክክል እንደዚህ ካስገባችሁ በኋላ @gmail.com የሚለውን እንዳትሳሳቱ። ከዛ አሮ ትነካላችሁ። ከዛ ወደ ኢሜላችሁ ቬሪፊኬሽን ኮድ ይላካል። ትንሽ ጠብቁት። ይሄ እንደምታዩት ኖቲፊኬሽን ደርሶኛል። ምናልባት ኖቲፊኬሽኑን ኦፍ አድርጋችሁ ከነበረ ከዚህ በፊት ምን ውስጥ እንደምታገኙ ላሳያችሁ። ጂሜል ውስጥ ነው የምትገቡት። ጂሜል ውስጥ ትገባላችሁ። ከዛ ልክ እንደዚህ ያሳያችኋል። ምናልባት ብዙ ኢሜል ካላችሁ ግን ይቺ የፕሮፋይል ምልክቷን ነክታችሁ ያስገባችሁት ኢሜል ላይ መሆኑን እርግጠኛ ሁኑ። አሁን ከብዙ ኢሜል አማራጮች ውስጥ የተላከላችሁ ኢሜል ላይ እንደዚህ ቬሪፊኬሽን ኮድ ታገኙታላችሁ። ለአንድ ጊዜ ብቻ ነው የሚያገለግለው። ይዘን እንወጣለን። 395951 ከዛ ራሱ አውቶማቲካሊ ፓስ ይላል። ወደ ስልክ ቁጥራችሁ ቬሪፊኬሽን ኮድ ይላካል። አያችሁ ቴሌግራም ኤክስ ተጠቀሙ። ይሄ ነው። ከዛ የተላከላችሁን ባለ 5 ዲጂት ኮድ ታስገባላችሁ። ያን ያህል ቀላል ነው። ስማችሁን ታስገባላችሁ፣ አግሪ ትላላችሁ፣ ኮንቲኒዩ። እንደምታዩት በቀላሉ ከፍተናል ማለት ነው። ያን ያህል ቀላል ነው። ሞክሩት። ይሄኛው መንገድ በጣም የተሻለው ነው። እንዳያችሁት በሁለቱም መንገድ ሰርቶልኛል። እናንተም ሞክሩት። እምቢ ያላችሁ ካላችሁ ደግሞ ኮሜንት ላይ አሳውቁኝ፣ እናስተካክለዋለን። እና ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እያደረጋችሁ ፒስ